ዛሬ በ2009 የተሰራውን ሲምቦል የተሰኘ የኮሜዲና ሚስጥራዊ ፊልም ይዘንላችሁ ቀርበናል። በጣም በቀለማት ያሸበረቀ ፒጃማ የለበሰ ጃፓናዊ ሰው በሮች፣ መስኮትና ግልጽ ጣሪያ በሌለው ነጭ ባዶ ክፍል ውስጥ ከእንቅልፉ ነቃ። ወደ ግድግዳው ሲቀርብ አንድ እንግዳ ነገር ከውስጡ ሲወጣ ያገኛል። የወንድ ብልት ቅርጽም አለው። ሁለት ጊዜም ከነካ በኋላ ጫፉን ይጫናል። ይህም በመቶዎች የሚቆጠሩ የሚስቁ መላእክቶች ከወለሉና ከግድግዳው እንዲወጡ ያደርጋቸዋል። ወደ መጡበትን መንገድ ከመመለሳቸው በፊት ለጥቂት ሰከንዶች ብቻ እዚያው ይቆያሉ። ነገር ግን የሚተዉት አንድ ነገር አለ። አሁንም ሁሉም አባላቶች ከግድግዳው እና ከወለሉ ወጥተዋል። ይህ መማር በመባል የሚታወቅ ደረጃ ነው። እንግዳ ቅርጽ ያለው ቁልፍ ሲነካ ጣቱን ሲያሸት ሰውየው በፍርሃት ይጮኻል። እዚያው ማልቀስና በዙሪያው ካለ ማንኛውም ሰው እርዳታ ይለምናል። ነገር ግን ምንም ውጤት አላስገኘለትም ነበር። ምን እንደሚፈጠርም ለማየት የተለያዩ አዝራሮችን ለመጫን ወሰነ። እናም በእያንዳንዱ ጊዜ ከትንሽ የጥርስ ብሩሽ እስከ ትልቅ የአበባ ማስቀመጫ ድረስ የተለያየ የዘፈቀደ ነገር ወደ ክፍሉ ውስጥ ይወድቃል። ተመሳሳዩን ቁልፍ እንደገና በመጫን ተመሳሳይ ነገርን ይሰጠዋል። እናም በዚህ መንገድ ይህንን ጽንሰ ሀሳብ በአንድ የተወሰነ ቁልፍ ላይ በመሞከር ትልቅ የቾፕስቲክ ክምር ይሰጠዋል። ሆኖም ግን ከቾፕስቲክ ቀጥሎ ያለውን ቁልፍ ሲጫን እና ትንሽ ጋሪ ከግድግዳው ወጥቶ እግሩን መታው። በህመሙ ከጮኸ በኋላ የተጫነው ቀጣዩ ክፍል ወደ ቂጥ ይለወጣል። ይህም በፊቱ ላይ ጋዝ ያስተላልፋል። ከሰዓታትም በኋላ ሰውየው በክፍል ውስጥ የተለያዩ የተፈቀደ ነገሮችን አከማችቷል። እናም ኳስ በማንሳት ግድግዳ ላይ ሲወረውር ምግብ የሚሰጥለትን ቁልፍ ይጫናል። ይህም እየተራበ ስለነበር ያስደስተዋል። ነገር ግን መረቅ እንደጎደለው ተገነዘበ። ጠላቶቹን ይጠይቃል። ነገር ግን አሁንም እንደተለመደው ምንም መልስ አላገኘም። ስለዚህ ከፊት ለፊቱ ብዙ ምግብ እስኪያገኝ ድረስ አንዱን ቁልፍ ደጋግሞ ይጫናል። ነገር ግን አሁንም መረቅ የለም። ሰውየው ተስፋ ቆርጦ ምግቡን መብላት ጀመረ። እሱም በጣም ጣፋጭ ሆኖ ያገኘዋል። የመጨረሻውን ቁራጭ እንደጨረሰ ተጨማሪ ለማግኘት ቁልፉን ተጭኖ አንድ ጠርሙስ መረቅ ብቅ ሲል በጣም ተናደደ። ጠርሙሱን በንዴት ከመንገድ ካስወጣ በኋላ ቁልፍ ተጭኖ ሁለት የድሮ ስሪዲ መነጽሮችን አገኘ። ሲለብሳቸውም አንድ ሕፃን መልአክ ወደ አባሉ እየመለከተ አየ። ሰውየው መልሱን እንዳገኘ ስላሰበ ደስተኛ ሆነ። ሆኖም ግን ያንን ቁልፍ ከተጫነ በኋላ 5 ሰከንድ ወደ ታች የሚቆጥር ሰዓት አየ። ከዛም ግዙፍ ቂጥ በላዩ ላይ ጋዝ ረጨበት። ከጥቂት ሰዓታትም በኋላ 5 የማንጋ ጠራዝ መጽሐፍ ያነባል። በጣም አዝናኝ ሆኖ አገኘው። ነገር ግን ስድስተኛውን ለማግኘት አንድ ቁልፍ ሲጫን በምትኩ ሰባተኛውን ያገኛል። ተስፋ በመቁረጥ ሌሎች አዝራሮችን መሞከር ጀመረ። ይህም 8 እና 9 ነበሩ። ነገር ግን 6 አልነበረም። በመጨረሻም የሞከረው ቁልፍ ግን የእሱ አስፈላጊና አስገራሚ ነገር ነበረው። ከኋላውን በር ይከፈታል። ነገር ግን ሰውየው መውጫውን የሚከፍተው የትኛው ቁልፍ እንደሆነ አጣ። አንዱን በዘፈቀደ ሞክሮ በአስደንጋጭ ሁኔታ አንድ የአፍሪካ ጎሳ ሰው ከግድግዳ ወደ ግድግዳ ሲሮጥ አየ። የሚቀጥለው ሲጫኝ በራሱ ላይ ውሃ እንዲፈስ አደረገ። ነገር ግን ሶስተኛው የሚፈልገው ሆኖ ተገኘ። ግድግዳውም እንደተከፈተ እሱ ሮጦ በፊቱ ላይ ቆመ። ሁለተኛው ሙከራ በዚህ መንገድ ያበቃል። እናም ከዚህ በኋላ በተኑን ተጭኖ ከቆየ በሩ ክፍት ሆኖ እንደሚቆይ ተገነዘበ። ስለዚህ ይህንን ለማሳካት የተለያዩ መንገዶችን መሞከር ጀመረ። በመጀመሪያም በእግሩ ተጭኖ ቦታው ላይ ለመድረስ ሞከረ። በመቀጠል ርቀቱ በሩጫ ጊዜ ላይ ለውጥ እንደማያመጣ ተስፋ በማድረግ በተቻለ መጠን በዝንብ መግደያ ይመተዋል። እነዚህም ውስጥ እያንዳንዳቸው አልሰሩም። እናም በመዝለያ ገመድ ይጎትተዋል። በሚቀጥለው ቁልፉ ከተጫነ በኋላ በጋሪው መውጣትና መግፋት ነበር። ነገር ግን ከጥቂት ሙከራዎች በኋላ በቀላሉ መቆጣጠር እንደማይችል ይገባዋል። ማድረግ ያለበት የአዝራሩን ጫፍ ወደ ታች ለማስቀመጥ መንገድ መፈለግ ነው። ትልቅ የአበባ ማስቀመጫ በላዩ ላይ አስቀመጠ። ነገር ግን አዝራሩ እንደገና ወደ ላይ ተጣብቆ ነበር። ሰውየውም የአበባ ማስቀመጫውን ክብደት እንዲኖረው መሙላት እንዳለበት መደምደሚያ ላይ ደርሷል። በመጀመሪያም ውሃ ቁልፉ ይሞክራል፣ ግን የፋይዳ የለውም። ውሃውን ለማዞር ምንም ያህል ቢሞክር በላዩ ላይ ብቻ ነበር የሚፈሰው። የሚቀጥለው ሙከራ የአበባ ማስቀመጫውን በምግብ መሙላት ይጀምራል። ነገር ግን በጣም ከባድ ስለሆነ ራሱ ማንሳት ይከብደዋል። እሱንም ለመቀነስ ሲሞክር
በጣም ጠባብ ስለነበር እጁን ማስገባት አልቻለም ነበር። እናም ቾፕስቲክ በመጠቀም ምግቡን ከማስወገድ ውጪ ሌላ አማራጭ አልነበረውም። ከጥቂት ደቂቃዎችም በኋላ የተወሰነ ምግብ አስወገደ። በመጨረሻም ወደ አዝራሮቹ አስጠግቧል። እዚያም ሲደርስ የአበባ ማስቀመጫውን መሬት ላይ ማስቀመጥ እንዳለበት ይረዳል። ምክንያቱም የትኛው ቁልፍ በሩን እንደሚከፍት ረስቶት ነበር። እና አንዱን ሲሞክር የአፍሪካው ጎሳ ሰው መጥቶ በድንገት እንስራው ጋር ይጋጫል። ይህም ለሁለት እንዲሰበር ያደርገዋል። ይህም ደግሞ ሰውየውን ይበልጥ ያናድደዋል። እሱም እየደነገጠ ያለማቋረጥ ሲጮህ ትክክለኛውን ቁልፍ አግኝቶ በምግብ መሸፈን ይጀምራል። ይህም አልሰራም። ከዚያም ሰውየው አዝራሩን በቴፕ ለመሸፈን ይሞክራል። በዚያም ቴፕና የብረት ሳህን ያደርጋል። ነገር ግን ይህም አልሰራለትም ነበር። ህመሙንም ለማስታገስ የህመም ማስታገሻዎችን ከወሰደ በኋላ ሰውየው ጥርሱን መታጠብ ፈለገ። ስለዚህ ውሃ ለማግኘት አንድ ቁልፍ ይጫናል። የተሳሳተ ቁልፍ ነበር። ይህም ከጣራ ላይ የሚወድቅ ገመድ ያሳያል። ይህ ወዲያውኑ ስሜቱን ያሻሽላል፣ ምክንያቱም አዲስ እቅድ ሀሳብ ይሰጠዋል። በሩን ይከፍታል። ከዚያም ገመዱን ተጠቅሞ በክፍሉ ውስጥ ራሱን በማወዛወዝ በሩ ከመዘጋቱ በፊት እንዲደርስ ያደርገዋል። በሚያሳዝን ሁኔታ ከግድግዳው ጀርባ ያለው በር ለመከፈት ሲሞክር እንደተቆለፈ ይገነዘባል። በሩን ከመዘጋቱ በፊት በሰዓቱ ወደ ክፍሉ ተመለሰ። ከዚያም በመናደድ አዝራሩን በእግሩ ይመታዋል። በዚህ ሰዓት ቁልፍ በክፍሉ መሃል ተንሳፎ አየው። ነገር ግን አዝራሩን ሲለቀው ቁልፉ ይጠፋል። ስለዚህ ሰውየው ቁልፉን ለማግኘት እና በሩን ለመክፈት መንገድ መፈለግ ጀመረ። ከዚያም ግድግዳውን ስለቀው እግሩ የት እንደወደቀ ሲመለከት አንድ ቁልፍ ይመርጣል። ነገር ግን ውሻ ከግድግዳው ወጥቶ እንዲጮህበት አደረገው። በሚቀጥለውም ቁልፍ ላይ ተመሳሳይ ነገር ይከሰታል። ግን እንደ ዕድል ሆኖ ሶስተኛው ሙከራ ተሳክቷል። ሰውየው አይኑንና እጁን ወደ ቁልፍ እያዞረ ወደ ግድግዳው የሚወስደውን የአሳ ቁራጭ ይይዛል። ሲጫን ግን ውሻው እንደገና ይወጣል። በዚህ ጊዜ ቁልፉን በፍጥነት አግኝቶ እቅዱን ይቀጥላል። ገመዱን እንዲታይ አድርጎ የተለያዩ አዝራሮችን ለመድረስ በላዩ ላይ ይወዛወዛል። ግን አሁንም በቂ አይደለም። ወለሉ ላይ ሲወድቅ ከብዙ አዝራሮች በአንዱ ያገኘው ፕሌጀር ያያል እና ትንሹን ችግር እንዴት መፍታት እንደሚችል ሀሳብ ያገኛል። ፕላኑን ተጠቅሞ ግድግዳውን ለመንካትና ራሱን የበለጠ ለመግፋት ይችላል። ሙከራውን ከተሳካ በኋላ እቅዱን ያለ ችግር ያካሂዳል እና በገመዱ ላይ መወዛወዝና ራሱን በፕላኑን ለመግፋት ጥምረት አዝራሩን ቁልፍ እንዲጫን፣ ቁልፉን እንዲይዝ፣ የበሩን ቁልፍ እንዲጫን እና በሩን ከመዘጋቱ በፊት እንዲደርስ ያስችለዋል። ጊዜ ሳያባክን ቁልፉን በመቆለፊያ ውስጥ አስገብቶ በፍጥነት አዞረው። ነገር ግን በሩን ለመክፈት ሲሞክር ከላይ በኩል ለመክፈት 3 ቁጥሮች የሚያስፈልጋቸው የተለየ መቆለፊያ አለው። ሰውየውም ሮጦ በሩ ሲዘጋ በሩን ይመታል። እናም በብስጭት ፕላኑን በተቃራኒ ግድግዳ ላይ ወረወረው። የአፍሪካውን ጎሳ ሰው የሚለቀውን ቁልፍ ተጫነ። ሲያልፍ እያየ አንድ ነገር ተገነዘበ። በግንባሩ ላይ 3 ቁጥሮች የተሳሉ ሲሆን ይህም የሚፈልገው ቁጥር መሆን አለበት ብሎ አሰበ። ከበሩ ጀርባ ያለውም ጊዜ ውስን ስለሆነ በገመዱ ላይ ያለውን ማወዛወዝ እና ሶስተኛ ጊዜ ዘለለ። እናም በሩን በመክፈት እናም ቁጥሩን በማስገባት በሩ ይከፈትለታል። ነገር ግን በሩ ሙሉ ለሙሉ ለመከፈት ግድግዳው መከፈት ነበረበት። ሰውየውም በጣም ተበሳጭቶ መሬት ላይ ተቀምጦ ማልቀስ ጀመረ። ከአዝራሮቹ ያገኘውን ደስታ ሁሉ አስታወሰ። እዚያም ተቆልፎ ነበር፣ ነገር ግን ቢያንስ ለመንቀሳቀስና ለመዝናናት ቦታ ነበረው። እና አሁን በቻለበት ጊዜ የነበረውን ነገር እንደሚያደርግ ተገነዘበ። በድንገት በግራ በግድግዳው የሚመጣ ንፋስ ፊቱ ላይ ይነፍሳል። እንደነቃውም የውሸት መሆኑን የሚያሳይ ስንጥቆች አገኘ። ምንም ሳያባክን ፋይሉን ከፈተውና በኋላ ከዚያ ሮጦ ወጣ። ብዙም ሳይቆይ በጥቁር አካባቢ ውስጥ ወደሚነፍስ ምስጢራዊ ኮሪደር ደረሰ። ወደ መውጫውም እየሮጠ ለዘላለም እንደሚያልፍ ይሰማዋል። እናም በመጨረሻም ወደ ክፍል ሲደርስ ፀጉሩ ይረዝማል እናም የፒጃማው ቀለቦች ጠፍተዋል። ይህም ክፍል ባዶ ነው። የሚጠቀመውን በር እሱ እንደገባ ይዘጋል።